አንዱ የነበረው ቀይስ ረዲየላሁ ዐንሁ የቡድኑ አባላት መዲና እንደደረሱ እንደሚከፍሉት ቃል ስለገቡለት በራሱ ገንዘብ ከራሳቸው ከቡድኑ አባላት በየዕለቱ 3 ግመል በመግዛት ለአባላቱ ምግብ ማቅረብ ጀመረ። ነገር ግን የሰራዊቱ ብቸኛ የትራንስፖርት መገልገያ የሆኑት ግመሎች በየቀኑ ለእርድ እየቀረቡ ቁጥራቸው መቀነሱንና ከጥቂት ቀናት በኋላ ወደ ቀያቸው ለመመለስ የትራንስፖርት ችግር ሊገጥም እንደሚችል የሰጉት የቡድኑ መሪ የግመል እርዱ እንዲቋረጥ አዘዙ። ይልቁንም በእያንዳንዱ የቡድኑ አባል እጅ የሚገኘው ቴምር ተሰብስቦ አንድ ላይ እንዲቀመጥ አደረጉ። እናም ለእያንዳንዱ መንገደኛ የቀን ቀለብ አንድ የቴምር